ሰላም ሰላም የዩቱብ ቤተሰቦቻችን፣ ይህ ቪዲዮ መኖሪያ ቤትና ሱቆች አዲስ አበባ ላይ መግዛት ለምትፈልጉ ሰዎች ነው። እኔ ገመቹ እባላለሁ። የሞር ሪል ስቴት የሽያጭ አማካሪ ነኝ። በዚህ ቪዲዮ ስለ ሞር ሪል ስቴት፣ ስለ ሎኬሽኑ፣ ስለ ፕራይሱ፣ ስለ አከፋፈሉ እና ስለ ዲሊቨሪ ታይሙ ያለውን ነገር የምነግራችሁ ይሆናል። እስከ መጨረሻው ተከታተሉኝ። ለቻናላችን አዲስ የሆናችሁ ደግሞ አሁኑኑ ቻናላችንን ሰብስክራይብ አድርጉ፣ እንዲሁም ቪዲዮችንን ላይክ አድርጉ። ወደፊትም በዚህ ቻናል ላይ ብዙ የቤትና የሱቅ መረጃዎችን የምታገኙ ይሆናል። ወደ መረጃው እናልፋለን። እሺ የሞር ሪል ስቴት ኮምፓውንድ አፓርታማ ግቢ እንግዲህ ሎኬሽኑ የሚገኘው ከአየር ጤና ወደ ደም ባንክና ወደ ቤተል የሚወስድ ዋና አስፋልት ዳር ነው። ሳይታችን አስፋልት ዳር ስለሆነ ለመኖሪያ ቤትም ለሱቆችም በጣም ምቹ ይሆናል። እንዲሁም የተገነባ የሚገኘው ደግሞ ሲንግል አፓርትሜንት አይደለም፣ ወደ 8000 ካሬ ላይ ያረፈ ኮምፓውንድ ግቢ ነው። የመኖሪያ መንደር ነው ማለት ነው። የመኖሪያ መንደሩ በውስጡ 5 ብሎኮችን የያዘ ሲሆን 5ቱ ብሎኮች ከሚያርፉበት መሬት ውጭ ከ3000 ካሬ ሜትር በላይ የሚሆን ግሪን ኤሪያ፣ መዋኛ ገንዳ፣ ባስኬትቦል መጫወቻ እና የልጆች መጫወቻ ቦታዎች አለው። እናንተ ቤቱን ስትገዙ የቤት ዋጋ ብቻ ትከፍላላችሁ። ግሪን ኤሪያውን፣ መዋኛ ገንዳውን፣ ባስኬትቦል መጫወቻ እና የልጆች መጫወቻ ቦታዎችን በነፃ ትጠቀማላችሁ ማለት ነው። እውነት ለመናገር እየተገነባ የሚገኘው አፓርትሜንት በጣም ለግጀሪ የሚባል አፓርትሜንት ቤት ነው። መጨረሻ ፍሎሩ ላይ ቴራስ ይኖራል። በጋራ የምትጠቀሙት ቴራስ ይኖራል። በየፍሎሩ ደግሞ የቆሻሻ ማጣያ ወይ ደግሞ ጋርቤጅ ሹተር ይኖራል ማለት ነው። በእያንዳንዱ ብሎክ ብቻ ሶስት ሊፍቶች ይገጠማሉ። አንዱ ሊፍት ለሱቅ ለብቻ የሚያገለግል ይሆናል። ቀሪ 2ቱ ሊፍቶች ደግሞ ለመኖሪያ ቤቶቹ የሚያገለግሉ ሊፍቶች ይሆናሉ ማለት ነው። በተጨማሪም የከርሰ ምድር ውሃ ኦልሬዲ ወጥቷል። ገና ቃል የምንገባላችሁ ሳይሆን የከርሰ ምድር ውሃ ሬዲ ነው፣ ወጥቷል። እንዲሁም ስታንድ ባይ ጀኔሬተርም ይኖራል ማለት ነው። ስለዚህ የተገነባ የሚገኘው በጣም ለግጀሪ ነው። ሁሉም ቤቶቻችን ደግሞ በሚገርም ሁኔታ ናቹራል ላይት ያገኛሉ። ሎኬሽኑንም ደግሞ ስናየው ሳይቱ አካባቢ የንግድ ማዕከላት፣ ሱፐር ማርኬቶች ይገኛሉ። እንዲሁም ሱቆች፣ የሃይማኖት ተቋማት፣ የፕሮቴስታንት፣ የኦርቶዶክስ እና የሙስሊም የሃይማኖት ተቋማት ይገኛሉ። በተጨማሪም የመንግስትና የግል ትምህርት ቤቶች ይገኛሉ። ስለዚህ ልጆቻችሁን ለማስተማርም ሩቅ መሄድ አይጠበቅባችሁም። ቅርብ ርቀት ላይ ሁሉንም አገልግሎት አንድ ላይ ማግኘት ትችላላችሁ ማለት ነው። ከትራንስፖርቴሽን አንጻርም ስናይ የአየር ጤና ታክሲ ተርሚናሉ እዚሁ ሳይታችን ጎን ነው የሚገኘው። ስለዚህ ከትራንስፖርቴሽን አንጻርም በጣም ምቹ ነው። እዚህ ቪዲዮ ላይ እንደምታዩት ሳይታችን ፊት ለፊት 2 ትይዩ መንገዶች አሉ። ስለዚህ ምንም አይነት የትራፊክ መጨናነቅ የለውም ማለት ነው። ሳይቱ አስፋልት ዳር ስለሆነ ወደ ውስጥ ገባ ያለ ስላልሆነ ከትራንስፖርቴሽን አንጻርም በጣም ምቹ ነው። ከአየር ጤና ተነስታችሁ ወደ የትኛውም ሰፈር፣ ወደ ቦሌ፣ ወደ ሜክሲኮ፣ ወደ ለቡ፣ ወደ የትኛውም ሰፈር ለመሄድ በጣም ምቹ ነው። እውነት ለመናገር ሎኬሽናችን በጣም ፕራይም የሚባል ሎኬሽን ነው። በዛ ላይ ቅድም እንዳልኳችሁ ሲንግል አፓርታማ አይደለም፣ ኮምፓውንድ አፓርታማ ነው። የራሱ ጥበቃ ይኖረዋል። ስለዚህ ከኛ ቤት ስትገዙ ቤት ብቻ ሳይሆን ለግጀሪ የሆነ አኗኗሪም በዛው ትገዛላችሁ ማለት ነው። አዲስ አበባ ላይ የትም ሪል ስቴት ብትሄዱ ኮምፓውንድ አፓርታማ ሆኖ በካሬ 73900 ብር ብቻ የትም ብትሄዱ አታገኙም። የኛ ዋጋ በጣም አፎርደብል ነው። በጣም ሪካሽ የሚባል ዋጋ ነው። ይህ ዋጋ ግን ከአንድ ሳምንት በኋላ የዋጋ ጭማሪ ይኖራል። ስለዚህ ቀድማችሁ ይህንን እድል እንድትጠቀሙ አበረታታችኋለሁ። ዋጋችን በጣም ሪካሽ ነው። በጣም አፎርደብል ነው። በዚህ ሰዓት እየሸጥን የምንገኘው በፕሮሞሽናል ፕራይስ ነው ማለት ነው። በካሬ 73900 ብር ብቻ ነው። 8% ብቻ ከፍላችሁ አግሪሜንት መውሰድ ትችላላችሁ። አሁን ላይ 3 አይነት አከፋፈል አለን። አንዱ አከፋፈላችን 8% ቅድመ ክፍያ ብቻ ከፍላችሁ ቀሪውን ብር በግንባታ ፕሮግሬስ ቤቱን እስክትረከቡ መክፈል ትችላላችሁ ማለት ነው። 8% እያላችሁ ቤቱን እስክትረከቡ ቀስ በቀስ ትከፍላላችሁ ማለት ነው። ሁለተኛ አከፋፈላችን ደግሞ 50-50 የሚባል የባንክ አማራጭ ነው። አሁን ላይ 8% ቅድመ ክፍያ ብቻ ከፍላችሁ ከዛ በኋላ 8% እየከፈላችሁ እናንተ የከፈላችሁት ክፍያ ልክ 50% ላይ ሲደርስ ክፍያውን ታቆማላችሁ። ከዛ በኋላ ቤቱን ከተረከባችሁ በኋላ እየኖራችሁበት ከወለድ ነፃ በሆነ የከፋፈል 50%ቱን እስከ 10 ዓመት መክፈል ትችላላችሁ ማለት ነው። ከወለድ ነፃ በሆነ የከፋፈል ነው። ያለምንም ኢንትረስት የምትከፍሉት ክፍያ ይሆናል ማለት ነው። ሌሎችም ሪል ስቴቶች በዚህ ሰዓት የባንክ አማራጭ እያመቻቹ ይገኛሉ፣ እናውቃለን። የእኛን ግን ለየት የሚያደርገው ከወለድ ነፃ መሆኑ ነው። ምንም አይነት ኢንትረስት አትጠየቁም ማለት ነው። የባንክ ብድሩንም ሪል ስቴቱ ወይ ደግሞ ድርጅታችን በራሱ ያመቻቻል ማለት ነው። ይህንን እድልም መጠቀም ትችላላችሁ። ሶስተኛ አከፋፈላችን ደግሞ የዲስካውንት አማራጭ ነው። ባለ3 መኝታ ቤቶች ላይ 100% ለሚከፍል ደንበኛ እስከ 40% ቅናሽ እናደርጋለን።
50% ቅድመ ክፍያ ለሚከፍል ደንበኛ ደግሞ እስከ 12% ቅናሽ እናደርጋለን። 25% ቅድመ ክፍያ ለሚከፍል ደንበኛ ደግሞ 5% ቅናሽ እናደርጋለን ማለት ነው። እንዲሁም ባለ 2 መኝታ ቤቶች ላይ 100% ለሚከፍል ደንበኛ 35% ቅናሽ እናደርጋለን። 25% ቅድመ ክፍያ ለሚከፍል ደንበኛ 5% ቅናሽ እናደርጋለን። 50% ቅድመ ክፍያ ለሚከፍል ደንበኛ ደግሞ 12% ቅናሽ እናደርጋለን ማለት ነው። እንዲሁም ባለ 1 መኝታ ቤት ላይ 100% ቅድመ ክፍያ ለሚከፍል ደንበኛ እስከ 30% ቅናሽ እናደርጋለን። 50% ለሚከፍል ደግሞ 12% ቅናሽ እናደርጋለን። 25% ቅድመ ክፍያ ለሚከፍል ደንበኛ ደግሞ 5% ቅናሽ እናደርጋለን ማለት ነው። ይህ የቅናሽ እድላችንን ቀላል የሚባል አይደለም። ደህና ብር እጃችሁ ላይ ካለ ይህን እድልን መጠቀም ትችላላችሁ። እንግዲህ ቅድም እንዳልኳችሁ ሳይታችን በጣም ፕራይም የሚባል ሎኬሽን ላይ ነው የሚገኘው። ዋጋችንም በጣም አሪፍ ነው፣ አፎርደብል የሚባል ፕራይስ ነው። ከአንድ ሳምንት በኋላ ግን የዋጋ ጭማሪ ይኖራል። ስለዚህ ቀድማችሁ ይህን እድል እንድትጠቀሙ አበረታታችኋለሁ። በዛ ላይ ወደ 4000 ካሬ የሚሆን ግሪን ኤሪያ፣ መዋኛ ገንዳ፣ ባስኬትቦል መጫወቻ እና የልጆች መጫወቻ አለው። ኮምፓውንድ አፓርታማ ነው። የትም ሪል ስቴት ብትሄዱ በዚህ ዋጋ በምንም ተአምር አታገኙም። ስለዚህ ቀድማችሁ ይህን እድል ተጠቀሙ። ውጭ ሀገር ያላችሁ በዋትስአፕ እና በቴሌግራም ቀጥታ ደውላችሁ እኔን ማግኘት ትችላላችሁ። እዚህ ሀገር ያላችሁ ደግሞ ደውላችሁ ቀጠሮ በመያዝ ወደ ሳይታችን መጥታችሁ መጎብኘት ትችላላችሁ። ደውሉልን። ሰላም ሁኑ። ሞር ሪል ስቴቶች ነው።